አሜሪካን ማንም ሊነካት የማይችለውና እንደፈለጋት ባለም ሀገራት ላይ የፈለገችውን ማዕቀብ የመጣልም የማንሳትም አቅም የሰጣት በሚሊዮን የሚቆጠሩት ወታደሮች ወይም ግዙፍ ቦምቦቹ አይደሉም። ይልቁንም ትልቁ ሚስጥር ከሰው ልጅ ጡንቻ በስተጀርባ ያለው የማይታየው አእምሮ ነው። መጋቢት 2026 የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ሲያውሉ ዓለም አንድ አስፈሪነት ተረዳች። አሜሪካ ዓለምን የምትቆጣጠረው በጠመንጃ ሳይሆን በሰከንድ ውስጥ ጠላትን ሽባ በሚያደርግ የመረጃ የበላይነት ነው። ጠላት መኖሩን ሳያውቅ መሳሪያው ሳይሰራና አእምሮ በማይታይ ንዝረት ሲታወቅ ጦርነቱ አልቋል። ዛሬ አሜሪካ በማንም እንዳትደፈርና አምባገነቷን ቀጥላ እንድትኖር ያደረጋትን ትልቁን ከወታደሮቿ በስተጀርባ ያለውን የኤአይ አምባገነትን እናያለን። አብራችሁን ቆዩ። አሜሪካ የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ታውል የተጠቀመችውን ቴክኖሎጂ በዝርዝር ስንቃኝ በመጀመሪያ ደረጃ ላይ የፕላንቲር ሲስተምስ የተሰኘውን ኤአይ እናገኛለን። ይህ ኤአይ በቅጽል ስሙ ዓለምን የሚያይ ኤአይ የሚል ስያሜ ተሰጥቶታል። የቬኔዙዌላው ፕሬዝዳንት ማዱሮ ስልክ አይጠቀሙም ነበር። ይህ ማለት በሳተላይትም ወይም በጂፒኤስ የት እንዳሉ ማወቅ አይቻልም ማለት ነው። ነገር ግን አሜሪካ አንድ አስፈሪ መሳሪያ ተጠቀመች። እሱም ፕላንቲር ሚቬን ይባላል። ይህ ሶፍትዌር ተራ ኮምፒውተር አይደለም። የሰው ልጅ ማሰብ የማይችለውን ዝርዝር መረጃ ሰብስቦ የሚተነትን ልዕለ አእምሮ ነው እንጂ። ሜቨን እንዴት ማዱሮን አገኘው የሚለው ሚስጥር በዝርዝር ስናይ ምስጢሩ ፓተርን ኦፍ ላይፍ ወይም የህይወት ዘይቤ በሚል ጥልቅ ትንታኔ ውስጥ ይገኛል። እንዴት የሚለውን በጥልቀት ለማየት ስንሞክር ኤአዩ ማዱሮን ለመፈለግ የግዴታቸውን ድምጽ ወይም ፎቶ አላደንም። ይልቁንም በቤተ መንግስት ዙሪያ ያሉትን ያልተለመዱ እንቅስቃሴዎች አጠና። በየቀኑ በየ4 ሰዓት ልዩነት የሚቀያየሩ የጥበቃ ብዛት፣ ወደ ግቢ የሚገቡ የላምበርጊኒ ወይም የጥቁር መኪናዎች ቁጥር፣ እናም የሚገቡ የምግብ አይነቶች፣ ለምሳሌ ለብዙ ሰዎች የሚሆን የቅንጦት ምግብ በሰከንዶች ውስጥ ይቆጥራል። ኤአዩ የሳተላይት ምስሎችን ለ24 ሰዓት ያለ እረፍት በማየት ይህ ህንፃ ውስጥ አንድ በጣም አስፈላጊ ሰው ወይም ሃይ ቫልዩ ታርጌት አለ የሚለው ድምዳሜ ላይ ይደርሳል። ሰው ቢሆን ኖሮ እነዚህ በሺዎች የሚቆጠሩ ፎቶዎችን ለማየት ወራት ይፈጅበት ነበር። ኤአዩ ግን በደቂቃዎች ውስጥ ጨረሰው። ኤአዩ ይህ ሰው ማዱሮ ነው ብሎ ዝም ብሎ አይገምትም። ይልቁንም የተለያዩ መረጃዎችን በማቀናጀት ስኮር ይሰጣል። ለምሳሌ የፕሬዝዳንቱ የግል ጥበቃ መኪና በግቢ ውስጥ ከታየ 20% ይሰጣል። የቤተ መንግስቱ መብራት እስከ ሌሊቱ 9 ሰዓት ከበራ 15% ይጨምራል። ልዩ የሆነ የደህንነት ኮሚሽኖች ሬዲዮ ሲግናል ከተሰሙ ደግሞ 40% ይጨምራል። እነዚህን ሁሉ ደምሮ ውጤቱ 98% ሲደርስ ኤአዩ አሁን ግቡ የሚል የጥቃት ትዕዛዝ ወይም ግሪን ላይት ያመነጫል። ኤአዩ ይህን ሁሉ መረጃ የሚያገኘው ከአንድ ቦታ ብቻ አይደለም። ይልቁንም ከጠፈር ላይ ካሉ ስፓይ ሳተላይትስ፣ አየር ላይ ካሉ RQ-4 ግሎባል ሃውክ ድሮኖች እና መሬት ላይ ካሉ ከምስጢራዊ ካሜራዎች የሚመጡ መረጃዎችን በአንድ ላይ ያቀናጃል። ይህ ሲነር ፊውዥን ይባላል። ማዱሮን በምድር ውስጥ ወይም በባንከር ቢደበቁ እንኳን ወደ ውስጥ የሚገባውን የኦክሲጅን መጠንና የሚወጣው ሙቀት ተርማል ሲግኒቸር ሳይቀር በኤአይ ቁጥጥር ስር ነበር ማለት ነው። ሁለተኛውና እጅግ አስገራሚ የተጠቀሙት ቴክኖሎጂ ደግሞ ዲጂታል ቲዩን ስትራቴጂ ነው። የአሜሪካ ልዩ ኃይሎች ወደ ካራስ ወይም ቬኔዙዌላ ከመግባታቸው በፊት ቤተ መንግስቱን በጭራሽ በአካል አይተውት አያውቁም ነበር። ነገር ግን በውስጡ ያሉትን እያንዳንዱ ክፍሎች፣ ደረጃዎችና መውጫዎች እንደ ቤታቸው ያውቋቸው ነበር። እንዴት? ምክንያቱም የፔንታጎን ልዕል ኮምፒውተር የህንፃውን የዲጂታል መንታ ወይም ዲጂታል ቲዩን ፈጥረው ስለነበረ ነው። ወታደሮቹ ጦርነቱ መሬት ላይ ከመጀመራቸው በፊት በቪአር ወይም ቨርቹዋል ሪያሊቲ መነጽር በመታገዝ በሺዎች የሚቆጠሩ ጊዜያትን ተለማምደውታል። ዲጂታል ቲዩን ምንድነው የሚለውን ለማየት ስንሞክር የአንድ የእውነተኛ ነገር ለምሳሌ ይህ ህንፃ ሊሆን ይችላል ፍጹም የሆነ የኮምፒውተር ምስል ወይም 3D ሞዴል መስራት መቻል ማለት ነው። ፔንታጎን ላይት ዲቴክሽን ኤንድ ሬንጂንግ የተባለውን የሌዘር ቴክኖሎጂ ከሳተላይት እና ከድሮን ላይ በመጠቀም የቬኔዙዌላውን ቤተ መንግስት ስካን አደረገው። ይህ ሌዘር በህንፃው ግድግዳ ላይ አርፎ ሲመለስ የግድግዳውን ውፍረት፣ የመስኮቶቹን መጠንና የክፍሎቹን ስፋት እስከ ሚሊሜትር ድረስ በትክክል ይለካል። ውጤቱም በኮምፒውተር ውስጥ የተቀመጠ እውነተኛ ህንፃ 100% የሚመስል ዲጂታል ቤተ መንግስት ሆነ። የአሜሪካ ወታደሮች በአሜሪካ ውስጥ ሆነው የቪአር መነጽር በመጠቀም በዛ የዲጂታል ህንፃ ውስጥ ይሮጡ ነበር። ይህ ስልጠና ወታደሮቹ በጨለማ ውስጥ እንኳን የትኛው በር ወዴት እንደሚወስድ፣ የደህንነት ካሜራዎቹ የቱ ጋር እንደተሰቀሉና የጥበቃ ክፍሎቹ የት እንዳሉ በቃላቸው እንዲያጠኑ አስችሏቸዋል።
እውነተኛው ኦፕሬሽን ሲጀምር ወታደሮቹ ቦታው አዲስ አልሆነባቸውም። ምክንያቱም አእምሯቸውና አካላቸውን ቀድሞ በሺዎች በሚቆጠሩ ጊዜያት በቨርቹዋል ዓለም ውስጥ ስላደረጉት ነው። ኤአዩ በስልጠና ወቅት እያንዳንዱን እንቅስቃሴ ይለካ ነበር። ለምሳሌ ይህን በር ለመስበር 12 ሰከንድ ይፈጃል፣ ነገር ግን በሌላኛው በኩል ከገባችሁ 5 ሰከንድ ብቻ ይወስዳል የሚል አማራጮችን ሁላ ያሳያቸው ነበር። እንዲሁም አድሮ ከክፍላቸው ወጥተው ወደ ምስጢራዊ መውጫ ለመድረስ 45 ሰከንድ ይፈጅባቸዋል፣ ስለዚህ እናንተ በ30 ሰከንድ ውስጥ መድረስ አለባችሁ የሚል ጥብቅ የጊዜ ስሌት ሰጥቷቸው ነበር። ይህ በሰከንድ ውስጥ የሚለካ ትክክለኛነት ወይም ፕሪሲሽን ነው ማድሮ ማምለጫ ያሳጣቸው። የቤተ መንግስቱ ዲጂታል መንትያ ውጫዊ ክፍል ብቻ ሳይሆን ውስጣዊ አወቃቀሩንም ጭምር ይይዛል። ኤአዩ የህንፃ ኤሌክትሪክ መስመሮች እና የኢንተርኔት ኬብሎች የት እንደሚገኙ ለይቶ አውቋል። ወታደሮቹ ከመግባታቸው በፊት የትኛው ገመድ ቢቆረጥ የቤተ መንግስቱ ካሜራዎችና መብራቶች እንደሚጠፉ በትክክል ያውቁ ነበር። ይህ ደግሞ ማድሮንና ጥበቆቻቸውን አይነ ስውር አድርጎላቸው ነበር። ሶስተኛውና ዓለምን ያስገረመው ሚስጥር ደግሞ የአሜሪካው ዲስኮምቦብሌተር የተሰኘው መሳሪያ ነው። ቬንዙዌላ የገዛቻቸው የሩሲያ ኤስ-300 እና ኤስ-400 ሚሳኤል መከላከያዎች አሜሪካን ለዓመታት ሲያስፈሯት ቆይተዋል። ነገር ግን ጥቃቱ በተፈጸመበት ሌሊት እነዚህ መሳሪያዎች ምንም ሊሰሩ አልቻሉም። ለምን ይመስላችኋል? አሜሪካ በዚህ መሳሪያ አማካኝነት የቬንዙዌላውን ራዳሮች አሳወረች። ዲስኮምቦብሌተር ራዳሮች መስበር ብቻ ሳይሆን የቬንዙዌላን ወታደሮች በስክሪናቸው ላይ ሐሰተኛ ጦርነት እንዲያዩ በማድረግ ግራ አጋባቸው። ይህ መሳሪያ ከፍተኛ የራዲዮ ሞገድ በመጠቀም የጠላትን ኤሌክትሮኒክስ መሳሪያዎች የሚያጋይ ወይም የሚያቆም ሶፍት ኪል ቴክኖሎጂ ነው። መሳሪያው የሚሰራው በሁለት መንገድ ነው። አንደኛው ባክዶር ካፕሊንግ ይባላል። ይህ ማለት የራዲዮ ሞገዱ በራዳር አንቴናዎች ውስጥ ሰርጎ በመግባት በውስጡ ያሉትን ጥቃቅን ቺፕስ ወይም ሰሚኮንዳክተርስ ፍሪዝ እንዲያደርጉ ወይም እንዲቃጠሉ ያደርጋል። በዚህ ምክንያት ወታደሮቹ አዝራሩን ቢጫኑ ሚሳኤሉ ሊተኮስ አይችልም። መሳሪያው ራዳሩን ዝም ብሎ አይዘጋውም፣ ይልቁንም ሐሰተኛ መረጃዎችን ይሞላበታል። ይህ ቴክኖሎጂ ዲጂታል ራዲዮ ፍሪኩዌንሲ ሜሞሪ ይባላል። የቬንዙዌላ ወታደሮች በራዳር ስክሪናቸው ላይ በመቶዎች የሚቆጠሩ አውሮፕላኖች በየአቅጣጫው ሲመጡ ያያሉ። ነገር ግን እነዚህ ሁሉ መንፈሶች ወይም ጎስት ናቸው። እውነተኛው የአሜሪካ ሄሊኮፕተር ግን ከነዛ ሐሰተኛ ምስሎች በስተጀርባ ተደብቆ ሳይታይ ቤተ መንግስት ደረሱ። የቬንዙዌላ ፓይለቶች የትኛውን መምታት እንዳለባቸው ግራ ተጋብተው እርስ በርሳቸው እስከ መጠራጠር ደርሰዋል። ይህ መሳሪያ በማሽኖች ላይ ብቻ ሳይሆን በሰዎች ላይም ስነልቦናዊ ጫና ይፈጥራል። ዲስኮምቦብሌተር የሚለቀው የማይክሮዌቭ ሞገድ በሰው ጭንቅላት ውስጥ ሲያርፍ የፍሬ ውጤት ወይም ማይክሮዌቭ ኦዲተሪ ኢፌክት ይፈጥራል። ይህ ማለት ወታደሮቹ በጭንቅላታቸው ውስጥ በጣም የሚረብሽ ድምፅ ወይም ንዝረት ይሰማቸዋል። በማድሮ ቤተ መንግስት የነበሩ የጥበቃ ኃይሎች ጭንቅላታችን ሊፈነዳ ነው በማለት ራሳቸውን እስከ መሳት መድረሳቸው ተዘግቧል። ይህም አሜሪካ ያለምንም ተቃውሞ ወደ ውስጥ እንድትገባ ትልቅ እርዳታ አድርጎላታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካራካስ ውስጥ ያሉትን መብራቶች በሙሉ አጥፍተናል ብሎ የተናገሩት ከዚህ መሳሪያ ጋር የተያያዘ ነው። ዲስኮምቦብሌተር ከሳይበር ጥቃት ወይም ሳይበር አታከር በመቀናጀት የከተማውን ኤሌክትሪክ ስርጭት በመቆጣጠሪያዎች ወይም ፓወር ግሪድስ እንዲጓዝ አድርጓል። ከተማዋ በጨለማ ስትዋጥ፣ አሜሪካ ግን በናይት ቪዥን የታገዙ ወታደሮቿን በማሰማራት ኦፕሬሽኑን ያለ ደም መፋሰስ እንድታጠናቅቅ ረድቷታል። አሜሪካ በአራተኛ ደረጃ የተጠቀመችው ደግሞ ኤጅ ኤአይ የተሰኘውን ቴክኖሎጂ ነው። በጦርነት ውስጥ ትልቁ ጠላት ጊዜ ነው። በአሮጌ ጦርነት ስልት አንድ ድሮን መረጃ ሲያገኝ ለጄኔራል ይልካል። ጄኔራሉ መረጃውን አይቶ ትዕዛዝ ይሰጣል። ከዚያም ጥቃቱ ይፈጸማል። ይህ ሂደት እስከ 30 ደቂቃ ሊፈጅ ይችላል። በቬንዙዌላ ዘመቻ ግን የታየው ሌላ ነው። አሜሪካ ኤጅ ኤአይ የተባለውን ቴክኖሎጂ ተጠቀመች። ይህ ማለት ድሮኑ መረጃውን ለሰው ሳይልክ ራሱ አይቶና መዝኖ በ60 ሰከንድ ውስጥ ውሳኔ ሰጠ። ፕሬዝዳንት ማድሮን ጫማቸውን እንኳን ለማጥለቅ ጊዜ አልነበራቸውም። አንድ ጠላትን ለማጥፋት የሚሰሩ የደረጃዎች ስብስብ ማግኘት፣ መለየት፣ መከታተል፣ ማጥቃት፣ ውጤቱ መረጋገጥ ነው። በቀድሞ ጦርነት በእነዚህ ደረጃዎች መካከል የሰው ልጅ ጣልቃ ገብነት ሂውማን ኢን ዘ ሉፕ ስለሚኖር ሂደቱ ይዘገያል። በ2026 የቬንዙዌላ ኦፕሬሽን ግን አሜሪካ ኤአይ ኦን ዘ ኤጅ ተጠቀመች። ይህ ማለት የኤአይ አእምሮ የተጠቀመው ዋሽንግተን ዲሲ በሚገኝ ሰርቨር ላይ ሳይሆን በራሱ በድሮን እና በወታደሮች መሳሪያ በተገጠመች ቺፕስ ላይ ነው። ድሮኑ ምስሉን ሲያይ ይህ መኪና የማድሮ ነው ወይስ የሲቪል የሚለውን በሰከንድ ውስጥ ይለያል። የኤአይ ሲስተሙ ኮምፒውተር ቪዥንን በመጠቀም የማድሮን የግል ጠባቂዎች ፊት ወይም ፌሻል ሪኮግኒሽን እና የመኪና ሰሌዳ በጥቂት ሚሊ ሰከንዶች ውስጥ አነበበ። መረጃውን ወደ ዋና መስሪያ ቤት ልኮ ምን ላደርግ ብሎ ከመጠየቅ ይልቅ አስቀድሞ በተሰጠው ፍቃድ ወይም ፕሪአውቶራይዝድ ሩል መሰረት
ኢላማው ተገኝቷል፣ ጥቃቱን ጀምሮ የሚል ትዕዛዙን ለልዩ ኃይሉ አስተላለፈ። በጦርነት ውስጥ 60 ሰከንድ ማለት የሞትና የህይወት ልዩነት ነው። ማዱሮ ወደ ሚስጥራዊ ዋሻ ወይም ባንከር ለመድረስ ያላቸው ጊዜ በጣም አጭር ነበር። የሰው ልጅ ጄኔራል መረጃውን ተንትኖ ትዕዛዝ እስኪሰጥ ድረስ ማዱሮ ሊያመልጡ ይችሉ ነበር። ነገር ግን ኤአይ መረጃውን በአንድ ጊዜ ለወታደሮቹ ስላጋራ ሄሊኮፕተሮቹ መሬት በረገጡ በ45ኛው ሰከንድ ላይ የማዱሮ መኝታ ቤት በር ተሰብሮ ነበር። መረጃውን ካገኘው ሴንሰር እስከ ተኳሹ ያለው ርቀት ማጠር። ይህ ቴክኖሎጂ ጆይን ኦል ዶሜን ኮማንድ ኤንድ ኮንትሮል ይባላል። በቬንዙዌላ ሰማይ ላይ የነበረው ድሮን፣ ባህር ላይ የነበረው መርከብና መሬት ላይ የነበረው ወታደር በኤአይ አማካኝነት በአንድ አእምሮ የታሰሩ ነበሩ። አንዱ ያየውን ሌላኛው ወዲያው ያያል። ይህ ቴክኖሎጂ ቅንጅት ነው ጦርነቱ በደቂቃዎች እንዲያልቁ ያደረገው። በመጨረሻም አሜሪካ በዚህ ኦፕሬሽን የተጠቀመችው ሌላኛው ልዩ መሳሪያዋ የድምጽ መሳሪያዎች ወይም ሶኒክ ዌፐነሪ የተባሉት ነው። ዘመቻው የተጠናቀቀው ያለ አንድ ጥይት ተኩስ ነበር። በቤተ መንግስት ዙሪያ የነበሩ የቬንዙዌላ የጥበቃ ኃይሎችን በጭራሽ አልተኮሱባቸውም። ነገር ግን ሁሉም መሬት ላይ በህመም ወድቀው ነበር። አሜሪካ ሎንግ ሬንጅ አኮስቲክ ዲቫይስ የተባለ አስፈሪ የድምጽ መሳሪያ ተጠቀመች። ይህ መሳሪያ የሚለቀው ድምጽ በጆሮ ብቻ የሚሰማ አይደለም፣ ይልቁንም መላ ሰውነትን የሚያንቀጠቅጥ የንዝረት ጦርነት ነው። ደም ሳይፈስ ጥይት ሳይባክን የቬንዙዌላ ጠባቂዎች ሽባ ያደረገው ሚስጥራዊ ቴክኖሎጂ ይህ ነበር። በጥልቀት ለማየት እንሞክር። ሎንግ ሬንጅ አኮስቲክ ዲቫይስ ድምጽን እንደ ጥይት ኢላማ አድርጎ በአንድ አቅጣጫ ብቻ መላክ የሚችል እጅግ አስደናቂ ቴክኖሎጂ ነው። በ2026 የተካሄደ ኦፕሬሽን ላይ ጥቅም ላይ የዋለው ኔክስት ጄኔሬሽን ሎንግ ሬንጅ አኮስቲክ ዲቫይስ ሲስተም ነው። ይህ መሳሪያ ድምጽን በ15 ዲግሪ ስፋት ብቻ ጠቦ እንዲጓዝ ያደርገዋል። ይህ ማለት ከፊት ለፊቱ ያለው ጠላት ያደነዘዋል፣ ከጎኑ የቆመው ወዳጅ ወታደር ግን ምንም አይነት ድምጽ አያሰማውም። ድምፁ በጣም ዝቅተኛ ድግግሞሽ ወይም ሎ ፍሪኩዌንሲ ስላለው የሰው ልጅ ጆሮ ሊሰማው አይችልም፣ ነገር ግን ሰውነት ይሰማዋል። ይህ ባዮ አኮስቲክ ኢፌክት ይባላል። የድምጽ ሞገዶቹ በሰውነታችን ውስጥ ባሉት ፈሳሾችና የአካል ክፍሎች እንደ ሳምባና ሆድ ላይ ከፍተኛ ንዝረት ይፈጥራሉ። ይህም የጥበቃ ኃይሎቹ ላይ ከፍተኛ የማዞር፣ የማቅለሽለሽና የአይን እይታ መደብዘዝ ያስከትላል። ወታደሮቹ መሳሪያቸውን ለመያዝ ቀርቶ ቀጥ ብሎ መቆም እንኳን አይችሉም። አንዳንድ የድምጽ ሞገዶች በአእምሯቸው ውስጥ ከፍተኛ ፍርሃትና ድንጋጤ እንዲፈጥሩ ያደርጋሉ። ጥናቶች እንደሚያሳዩት 19 ሄርዝ አካባቢ ያሉ የድምጽ ሞገዶች በሰው አእምሮ ውስጥ ፓኒክ አታክ ወይም ከፍተኛ ድንጋጤ ይፈጥራሉ። ማዱሮን ሲጠብቁ የነበሩ ወታደሮች ምን እንደደረሰባቸው ምን እንደሆኑ ባያውቁም ከፍተኛ የሆነ የመሞት ፍርሃትና ጭንቀት ስለተሰማቸው መከላከል አቁመው እጃቸውን እንዲሰጡ አድርጓቸዋል። የአሜሪካ ዋና ዓላማ ማዱሮን በህይወት መያዝና ዓለም አቀፍ ትችትን ማስወገድ ነበር። ቦምብ ቢጥሉ ኖሮ ንጹሃን ሊሞቱና ቤተ መንግስቱ ሊፈርስ ይችል ነበር። የድምጽ መሳሪያው ግን ምንም አይነት አካላዊ ጉዳት ሳይደርስ ጠላትን ለጊዜው ሽባ በማድረግ ወታደሮቹ በሰላም ገብተው ፕሬዝዳንቱን እንዲይዙ አስችሏቸዋል። ይህ በ2026 የቴክኖሎጂ የበላይነት ማለት መግደል ሳይሆን መቆጣጠር መሆኑን ያሳየበት ትልቁ ማሳያ ነው። እንግዲህ ቤተሰቦች አሜሪካ ከምትጠቀምባቸው እጅግ ዘመናዊና አስደናቂ ቴክኖሎጂዎች መካከል ጥቂቶችን በምሳሌ ለማየት ሞክረናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም በቀጣይ እንድሰራላችሁ የምትፈልጉትን ቪዲዮ ኮሜንት ላይ አስቀምጡልኝ። ለዛሬው በዚሁ አበቃን። ሰላም።